ሀሳብሽ ምንድነው? አላማሽ ምንድነው? ያንቺ ኩባይ አላማሽ ምንድነው? አሁን ሪንግ ላይት የገዛሽው ለምንድን ነው? የምታስተምሪው ትምህርት አለ? ያው ጊፍት ለመሰብሰብ። ጊፍት ደግሞ እንዴት ነው የሚሰበሰበው? እንዴት ነው እንጃ። ጌም በመጫወት ከጌም በኋላ ደግሞ ለጊፍተሮችሽ ከጌም በኋላ ደግሞ ለጊፍተሮችሽ ከጌም በኋላ ለጊፍተሮችሽ እንደ ቤታዩ ቂጥሽን በማወዛወዝ እሺ። ቤታዩ እሺ። ጌም ቤላዬ እያጃጃሉኝ ሳይቀጡ እየወጡ ማርያም እየጮኩ ነበር። ከነማን ጋር? ራንደም በቃ ራንደም ኢንቫይት ብዬው ማላውቀው ሰውዬ ገብቶ በቃ መጫወቻ ላይ ማርያምን መጫወቻ። እኔ ምን አልኳት መሰላችሁ? ጆርጂን በዛብህ ቴክስት አድርጋላት ነበርና እንትን ሪንግ ላይት ይገዛልሻል ምናምን ሴታፕሽ ይስተካከላል ስትሪም ትጀምሪያለሽ ምናምን ቪዲዮ አብረን እንሰራለን አለቻት። እና እየተጠቀመችብሽ ነው እሷ ሌዝቢያንነቷን ሰው እንዲረሳው ካደረገች በኋላ ላሽ ትልሻለች። እንደ ሸንኮራ መጣ ነው የምጥልሽ እያልኩ እየመከርኳት ነው። በእናታችሁ ምከሯት። ጆርጂን በዛብህ እናንተን ለኮንተንት ነው የምትፈልገው። ሺ ዳዝንት ላቭ ዩ ጋይስ። ይሄን ወቂ ሁልሽም እዚህ ያለሽ ሴት እግዚአብሔርን ጆርጂን በዛብህ እንዲላርግልሽ ለኮንተንቷ ነው። ሌዝቢያን ነች። የሆነ ሰዓት ስሟ ጠፍቷል። ያ እንዲስተካከል ደግሞ ለሴቶች ጥሩ መስላ መታየት አለባት። እና ቤላዬ በቃ አላለ ዛሬ ምን እየተጠቀመችብሽ ነው? ጆርጂን በዛብህ ወሮ በላናት። ለራሷ የሌላ ሰው ብልት የምትልስ ልጅ ናት። ጆርጂን በዛብህ ለራሷ ሰው ያልሆነች። አንቺ ከእሷ ምክር አትቀበይ። ከነማን ምክር መቀበል አለብሽ መሰልሽ? እነዚህ ሃይማኖት ኮንተንት የሚሰሩ ሴቶች አሉ አይደለ? የመጽሐፍ ቅዱስ ጥቅስ ማለት ከነሱ ጋር ጠጋበይ። ስለ ሃይማኖትም ያስተምሩሻል። እቺ ራሷን ማታቅ ሃይማኖትም ማታቅ ቤተሰቧን አታቅ ለራሷ ሰው ያልሆነች ሳታገባ ይኸው 40 ላይ አልፋት ነው ሽንቷ ቀዝቅዞ። ቤላ ይልቅ እየወፈርኩኝ ነው። ምን ትለኛለህ? አሁን የመከርኩሽን ግን ሰምተሻል? ኩባይት ሰማ ማርያምን። እኔ ስጀምር ዝም ብዬ እኮ ነው። ራሳቸው ናቸው ያዋራቸው። የሚጠቅምሽን ነው የምነግርሽ የሚጠቅምሽን ነው የምነግርሽ። ኤኒዌይስ ጌም ምናምን ጀምሪ። በተረፈ ደስ ይላል ተጫዋች ምናምን፣ ግን ኩባይት ራስሽን እንዳትሸጪ እሺ። አሁን ለምሳሌ እንደዚህ ቀላል መስለሻቸው ጊፍተሮች እየመጡ አንዳንድ ጊፍተሮች ሁሉም አይደሉ፣ አንዳንድ እንደዚህ የቆመበት ጊፍተር ማርያምን ቤላ እግዚአብሔርን መቼ ዕለት የሆነ ሰውዬ ላይ ከአንበሳ ወርድልሻለሁ፣ ግን ያው ማውራት ከበደኝ። ሰው አለ የሆነ ነገር ስታረጊ ቪዲዮ ላኪልኝ ምናምን አለ። እንትን ጊፍተሩን ታውቂያለሽ? አለ ስክሪንሻት ይደብራል። አይ ጣሊያን ሀገር አውጪው እንዴ! ይውጣ እንጂ ይውጣ። እኛ ለእናቶች እዚህ ጋር እናሰባስብ እናዋጣ ስንል እጅግራቸውን አጥፈው ቁጭ የሚሉት እኮ እነሱ ናቸው። ይውጣ አይደለ ጋይስ? ይውጣ። እንደዚህ አይነት ጊፍተሮች የልጅ እናቷ 4 ቦታ ልጁ ሰርጀሪ ተሰርቶ እናትየው ተጨንቃለች። እባካችሁ አሰባስቡ እናዋጣ ሲባል እጅግራቸውን አጥፈው ቁጭ ይላሉ። ለሴት ግን እያያችሁ እየሄዱ ይበትናሉ። ይውጣ። መማሪያ ይሆናቸዋል። ሌላ ቤት ይበትናሉ፣ እርዳታ ላይ የሉም። ይውጣ፣ ታውጣ። ሀገሬ የሚባለውን ጊፍተር ልንገራችሁ ምሳሌ። እኔ የጌመሯን ስም አልነግራችሁም። ሀገሬ አፓርታማ ገዝቶላታል። ያስሚን ለምትባለች ነግሬያቸዋለሁ አይደል? ሚስትና ልጅ እያለው አፓርታማ ገዛላት። አሜሪካ ነው የሚኖረው። ከዛ በኋላ ከኔ የሆነች ኬዝ ምናምን ነገር ጀምራ ነበር ድሮ ማለት ነው። ከእሷ ጋር ከስር ሲል ከሰከስ ነበር። 2 ልጅ 1 ሚስት አስቀምጡ፣ አንዱ ሽማ አስቀምጡ። ለጀላህ እረፍት ብትሰጠው ምን ነበረበት? ሀገር የምትባል ጊፍተር ሌቪል 40 ነህ። ለቆለጥህ እስኪ እረፍት ላይ ቆይ ላሳይ። እንዲህ ነበር በእግዚአብሔር ሀገሬ ታውቁታላችሁ። ሀገሬ የሚባል እንዲህ ነበር። አይስዌር ጠፋብኝ። ጸግሽ ሀገሬ በጣም ባለጌ ሰው ነው። እኔ ትልቅ ሰው አከብረው ነው